ይህ ከጥቂት ዓመታት በፊት እጅግ ታዋቂ የነበረው ሾን ኪንግስተን የተባለ ዘፋኝ የወንጀል ታሪክ ነው። ሾን ኪንግስተን እንዴት በጀስቲን ቢበር ስም ሲያጭበረብርና ሲያታልል እንደነበር አሁን ደግሞ በምን ሁኔታ ላይ እንደሚገኝ እነግራችኋለሁ። ነገሩ እንዲህ ነው። ይህ ታዳጊ ሾን ኪንግስተን ይባላል። ሾን 17 ዓመቱ ሲሆን የሚኖረው ደግሞ ፍሎሪዳ ውስጥ ነው። ከልጅነቱ ጀምሮ ዝነኛና ሀብታም ሙዚቀኛ የመሆን ጥልቅ ፍላጎት ነበረው። እናም ከዕለታት በአንዱ ቀን እንደ አውሮፓውያኑ አቆጣጠር 2007 ላይ ይህን ምኞቱን አሳካው። ቢዩቲፉል ገርልስ የተሰኘው የመጀመሪያ ሲንግሉን ለቀቀ። ይህም ዘፈን እጅግ ተወዳጅ ሆነ። የሙዚቃ ክሊፑ ብቻ ዩቲዩብ ላይ ከ1.4 ቢሊዮን በላይ ተመልካች አገኘ። ይህን ጊዜ ነበር ሕይወቱ የተቀየረው። ምንም እንኳን ገና ታዳጊ ቢሆንም በሰዎች ዘንድ ከፍተኛ እውቅናን አገኘ። ይህንንም ዝነኝነት ሾን ኪንግስተን አጥብቆ ወደደው። በ2010 በጀስቲን ቢበር ጋር በመሆን በድጋሚ አዲስ ሙዚቃ ለቀቀ። ይህም ሙዚቃ በጣም ተወዳጅ ሆነለት። ዩቲዩብ ላይም ከ781 ሚሊዮን በላይ እይታን አገኘለት። በዛው ዓመትም በጣም ታዋቂ በሆነ ዲዝኒ የልጆች ቴሌቪዥን ጣቢያ ላይ ተጋብዞ ስራዎቹን አቀረበ። ከዚህ በኋላም ከዝነኛ ሰዎች ጋር መታየትና በጣም መሽቀርቀር ያዘወትር ጀመር። ሌላው ቀርቶ $500,000 የሚያወጣ በአልማዝ የተጌጠ የአንገት ሐብል ገዝቶ ማድረግ ጀመረ። በተጨማሪም በጣም ውድ የሚባሉ ቦርሳና ልብሶችን ይጠቀምና በአደባባይ ለብሶ ይታይ ነበረ። ይህም ሳይበቃው እጅግ በጣም ብዙ ውድ የሚባሉ መኪኖች ነበሩት። በጊዜ ሂደትም ይህን የቅንጦት ሕይወት በጣም ተላምዶትና ተመችቶት ነበር። የሚያገኘውን ገንዘብ ሁሉ ውድ በሆኑ ነገሮች ላይ መጨረስ የሕይወቱ አካል ሆኖ። ችግሩ የሚጀምረው እንግዲህ እዚህ ጋር ነው። በዚህ ሁኔታ ዓመታት አለፉ። ሾን ኪንግስተን አሁንም ሙዚቃዎችን እየሰራ ይለቃል። ነገር ግን እንደ ከዚህ በፊቱ እውቅና እና ተደማጭነት ሊያገኙለት አልቻሉም። ኮንሰርቶቹም እንደ ከዚህ በፊቱ ጢም ብለው መሙላት ትተው በምስሉ ላይ እንደምትመለከቱት ጥቂት ታዳሚዎች ብቻ የሚገኙበት እየሆኑ መጡ። ይህም የለመደውን የቅንጦት ሕይወት ለማስቀጠል ችግር ፈጠረበት። መኪኖቹን፣ ጌጣጌጦቹን፣ ገንዘቡን ሁሉ ሊያጣ ሆነ። እናም ይህ እንዳይሆን ዘዴ ዘየደ። ይህ ዘዴ ደግሞ ቀላል ነበረ። ለሚገዛቸው ነገሮች ክፍያን ማስቀረትና አለመክፈል። ይህንንም ለማሳካት ወላጅ እናቱን ተባበረችው። እናቱም በሱ ገንዘብ መንደላቀቅን ለምዳ ነበርና የዚህ ዕቅድ አካል ለመሆን አላመነታችም። በዛ ላይ በባንክ ማጭበርበር ከዚህ በፊት ታስራ የምታውቅ ሴት ነች። ስለሆነም ይህ ዕቅድ ለእሷ እንግዳ ነገር አልነበረም። ታውቀዋለች፣ ሰርታበታለች። እናም ከዕለታት በአንዱ ቀን ሾን ኪንግስተን በአካባቢው ወደሚገኝ ጌጣጌጥ መሸጫ ይሄድና በጣም የወደደውን የእጅ ሰዓት ያገኛል። $285,000 የሚያወጣ ሰዓት ነበረ። ለጌጣጌጥ ሱቅ ባለቤቱም ሰዓቱን በጣም እንደወደደው፣ እሱ ደግሞ የጀስቲን ቢበር የቅርብ ጓደኛ እንደሆነና ቀን በቀን እንደሚደዋወሉ ከፈለገም ከእሱ ጋር እንደሚያስተዋውቀው፣ የተለያዩ ፕሮግራሞች ላይም ጀስቲን ቢበር ባለበት ይዞት እንደሚሄድ ሌላም ውሸት ይነግረዋል። የሱቁ ባለቤትም በዚህ በጣም ይደሰታል። እውነታው ግን ጀስቲን ከሾን ኪንግስተን ጋር ያን ያህል ወዳጅነት የሌለውና በየጊዜውም ተደዋውለው የማያውቁ ካወሩም ዓመታት ያለፋቸው መሆኑ ነው። እናም ሾን ክፍያውን በባንክ ትራንስፈር ልክፈልህ ይለውና ለእናቱ ቴክስት ያደርግላታል። እናቱም የባንክ ሪሲት አዘጋጅታ ትልክለታለች። እሱም ሪሲቱን ለባለሱቁ ይሰጥና ሰዓቱን ይወስዳል። ያን ጊዜ በባንክ ትራንስፈር የሚላክ ገንዘብ ወደ አካውንት ለመግባት ጥቂት ቀናት ይወስድ ነበር። ባለሱቁ ብሩ ቀስ ብሎ ይገባል ብሎ አስቦ ነበር። ነገር ግን ብሩ ሳይመጣና ሳይከፈለው ቀረ። እናም የሾንና የእናቱ ዕቅድ በጥሩ ሁኔታ ሰራ ማለት ነው። በመሆኑም ሊደግሙት ተስማሙ። 2017 ላይ ኤፒ የተባለ ሌላ የጌጣጌጥ ሻጭ ያገኛሉ። ቤቱ መጥቶ ጌጣጌጦቹ እንዲያሳየውና እንዲሸጥለት ያግባባውና መኪና ልኮ ሆሊውድ ወዳለው ቤቱ ያመጣዋል። ቤቱ ሲደርስም እናትና ሾንን ያገኛል። በቄንጠኛ ቤታቸውም በጣም ተደምመው አድናቆቱን ይገልጽላቸዋል። ሾንም እንደተለመደው የጀስቲን ቢበርን ስም ደጋግሞ እያነሳ ምን ያህል ወዳጆች እንደሆኑና ለሱም እንደሚያስተዋውቀው ይነግረዋል። ልብ ማለት ያለብን ግን ሾን በጀስቲን ቢበር ስም ይህን ሁሉ ነገር ሲያደርግ ጀስቲን ቢበር ምንም የሚያውቀው ነገር የለም። እናም ኤፒ ይዟቸው የመጣውን ሰዓቶችና ሐብሎች ያሳየው ጀመር። ሾንም $500,000 የሚያወጡ ጌጣጌጦችን ወስዶ
ግማሹን ክፍያ እዛው ይከፍለውና የቀረውን ግን ሬንጅ ሮቨር መኪናውን ሊሸጠው እያሰበ ስለሆነ ካለበት ቀሪ ገንዘብ ላይ በሚታሰብ መኪናውን እንዲገዛ ያግባባውና በእናቱ ስም የነበረውን መኪና ወደ ኤፒ ይቀይርለታል። በመቀጠልም የሚቀረውን ገንዘብ ጃማይካ ደርሶ ኮንሰርት አቅርቦ ሲመለስ እንደሚሰጠውና እስከዛ ግን እሱ መኖሪያ ቤት ውስጥ ዘና እያለ እንዲጠብቅ ነግሮት ወደ ጃማይካ ይጓዛል። ኤፒም ሾን ኪንግስተን ቤት ውስጥ መኖር ይጀምራል። ከጥቂት ቀናት በኋላ ግን እንግዳ ሰዎች ቤት ውስጥ ይመጣሉ። ኤፒ ግራ በመጋባት ማን እንደሆኑ ሲጠይቅ ቤቱን ያከራዩት የቤቱ ባለቤቶች እንደሆኑና ሾን እዛ ቤት ውስጥ ይኖር የነበረው ተከራይቶ እንደሆነ ዛሬ ሌላ ሰው ሊከራይ ስለሚመጣ ለሾንና ለእናቱ ቤቱን ለቀው እንዲወጡ እንደነገሯቸው ይነግሩታል። ይባስ ብሎ የገዛውን መኪና ሲያጣራ የባንክ ዕዳ እንዳለበትና ሾን መኪናውን መሸጥ እንደማይችል ይረዳል። በጣም የሚገርመው ደግሞ እንደዚህ የተጭበረበረው ኤፒ ከዛ በኋላ ዳግመኛ ሾንን አይቶትም አግኝቶትም አለማወቁ ነው። ሾን ኪንግስተን ማጭበርበሩን አሁንም አላቆምም። 2023 ላይ ደርሰናል። አሁን ሾን ፍሎሪዳ ውስጥ እጅግ ግዙፍ መኖሪያ ቤት ውስጥ እየኖረ ነው። እናም ከዕለታት በአንዱ ቀን ይህን ግዙፍ ቤት የሚመጥን ግዙፍ ቴሌቪዥን ለመግዛት ይወስናል። ይህን ጊዜ ነበረ ለሾን ነገሮች መበላሸት የጀመሩት። ቲቪ እንሸጣለን የሚል ድርጅት ኢንስታግራም ላይ ያገኝና 232 ኢንች ቲቪ መግዛት እንደሚፈልግ ቴክስት ያደርግላቸዋል። ይህ ቲቪ $150,000 የሚያወጣና ትልቅ ከመሆኑ የተነሳ ሙሉ የሳሎን ቤቱን ግድግዳ የሚሸፍን ነበር። እናም ሾን ምንም እንኳን ተከራይቶ ቢሆንም እንደ ራሱ ቤት አድርጎ በነገራቸው ቤት ውስጥ ድርጅቱን ቲቪውን አምጥቶ ይገጥምለታል። ይህ በምስሉ ላይ የምትመለከቱት ቲቪው ቤት ውስጥ ተገጥሞ ካለቀ በኋላ ነው። እናም ሾን እንደለመደው አሁንም የጀስቲን ቢበርን ስም እያነሳ እነሱ ይህን ቲቪ በጥቂት ቅድመ ክፍያና ቀሪውን ደግሞ በብድር የሚሰጡት ከሆነ ጀስቲን የእነሱን ድርጅት ማስታወቂያ እንደሚሰራላቸው አግባባቸው። እነሱም ተስማሙ። ሆኖም ግን ከጊዜ በኋላ ድርጅቱ ቀሪውን ክፍያ ለመቀበል ሲያናግሩት ኑ ቤት ቼክ ሰጣቸዋለሁ ብሎ ቤት ሲመጡ ግን በር አልከፍት እያለና ማንንም ሰው ሳያገኙ እየቀሩ ሌላም ውሸት እየዋሸ ለወራት ብራቸውን ሊከፍላቸው አልቻለም። እናም ድርጅቱ እንደተታለለ ስለተረዳ ወዲያው ክስ መሰረተ። ድርጅቱ ክስ መመስረቱን ሲያውቁም የተለያዩ የጌጣጌጥ ሱቆችና ሌሎች ድርጅቶችም አብረው ክስ መሰረቱ። ምክንያቱም ሾንና እናቱ እስካሁን በጣም ብዙ ብር ከብዙ ድርጅታት ስላጭበረበሩ ነው። ለምሳሌ $80,000 የሚያወጣ በአይነቱ ለየት ያለ አልጋ፣ $160,000 የሚያወጣ መኪና፣ $1 ሚሊዮን የሚያወጡ ሰዓቶች፣ ሌላም። እናም ይህ ነገር ትልቅ ወንጀል ስለሆነ ፖሊስ ጉዳይ ውስጥ ገብቶ ካጣራ በኋላ 2024 ላይ ቤቱ ድረስ በመሄድ ንብረቱንና መኪኖችን ሰብስበው ወረሱ። በመቀጠል ደግሞ እናቱን በቁጥጥር ስር አዋሉ። ይህ በምስሉ ላይ የምትመለከቱት እናቱ በቁጥጥር ስር በዋሉ ወቅት ነው። ይህ ሁሉ ሲሆን ሾን ኪንግስተን በሌላ ከተማ ውስጥ ኮንሰርቱን እያቀረበ ነበር። ሆኖም ግን እሱም ኮንሰርቱን አቅርቦ ከመድረክ እንደወረደ በፖሊስ ቁጥጥር ስር ዋለ። ይህ በምስሉ ላይ የምትመለከቱት ሾን ኪንግስተን በፖሊስ ቁጥጥር ስር በዋለ ወቅት ፖሊስ ጣቢያ የተነሳው ነው። እናም ሾንና እናቱ ፍርድ ቤት ቀርበው ጥፋተኝነታቸው የተረጋገጠ ቢሆንም እስካሁን ግን ፍርድ ሳይሰጣቸው በእስር ቤት ውስጥ ይገኛሉ። የሕግ ባለሙያዎች እንደሚሉት በዚህ የማጭበርበር ወንጀል እያንዳንዳቸው እስከ 20 ዓመት ድረስ ሊፈረድባቸው ይችላል። እስር ቤት ውስጥ መበስበሳቸው ማይቀር ይመስላል። ይህን ትረካ ያቀረበላችሁ ጃምቦ ሚዲያ ነው።